ዛሬ ምንም አይነት ወጪ ሳታወጡ እንዴት አድርጋችሁ የኦንላይን ስራ መጀመር እንደምትችሉ በቀላሉ አሳያችኋለሁ። ከዛ በፊት ግን የኦንላይን ስራ ሲባል አእምሯችሁ ላይ የሚመጣው ነገር ነው። ቀለል ያለ ስራ ስልካችሁ ብቻ የምታከናውኑት ወይስ በፈለጋችሁበት ሰዓት ብቻ እየገባችሁ የምትሰሩት? እንደዚህ ከሆነ የኦንላይን ስራን እየተረዳችሁበት ያላችሁበት መንገድ ኮምፕሊትሊ የተሳሳተ ነው። ስለዚህ በዛሬው ቪዲዮ በመጀመሪያ የኦንላይን ስራ ምንድን ነው፣ ስራውን ለመስራት ምን አይነት ነገሮች ያስፈልጋል፣ ኢትዮጵያ ውስጥ እየተሰሩ ያሉ ደግሞ በጣም አስገራሚ ገንዘቦችን እያስገኙ ያሉ የኦንላይን ስራዎች ምንድናቸው የሚለውን በጥልቀት እናያለን። በቪዲዮ መጨረሻም እናንተም እንዴት አንድ የኦንላይን ስራ ከስክራች ማቋቋም እንደምትችሉ ትረዳላችሁ። ብዙ ነገር ሳናበዛ እንጀምር። የኦንላይን ስራ ላይ በደንብ ኢንዲቴል ከመግባታችን በፊት በመጀመሪያነት መረዳት ያለብን ነገር ኦንላይን ስራ ምንድን ነው፣ ኦንላይን ስራ ተብሎ እየተነገረን ያለውስ ነገር ምንድን ነው የሚለውን እስኪ ከፋፍለን እንያቸው። ብዙዎቻችን የኦንላይን ስራ ሲባል አእምሯችን ላይ እየመጣ ያለው ወይም ደግሞ እየሰማነው እያየነው ያለው የመጀመሪያዎቹ ነገሮች ምንድን ናቸው? ጀስት በስልካችን ብቻ ቪዲዮዎችን ማየት፣ እንደዚህ ታፕ እያደረግን ገንዘብ ማግኘት፣ ከዛ በተጨማሪ የተለያዩ ሰዎችን ላይክ ሼር ምናምን እያደረግን ቪዲዮዎችን በማየት እና በመነካካት ብቻ ሊንኮችን ሼር በማድረግ ብቻ የምናገኘው አይነት ገንዘብ ነው። የኦንላይን ስራ እንደዚህ አይደለም። እንደዚህም ከሆነ ጀስት ስካም ነው ወይም ደግሞ በጣም አነሰ ቢባል በቃ ጥቂት ገንዘብ ነው በወራቶች ውስጥ ሊያስገኝላችሁ የሚችለው። እኔ ለምሳሌ ከ3 ከ4 ዓመት በፊት አንድ ፕሪሚስ የሚባል አፕ ላይ ስሰራው የነበረ ስራ ነበር። ያ ስራ ምንድነው? ሰርቬይ ነው የሚያሰራኝ ሲባል ምንድነው? ለምሳሌ እኔ ወደ መቀሌ አካባቢ ነበርኩ፣ አዲስ አበባ አካባቢ ነበርኩ፣ አርባ ምንጭም ነበርኩና ይህንን አፕ ዳውንሎድ አድርጌ የተለያዩ ጥያቄዎችን ይጠይቀኛል። ከዛ መልሳለሁ። የተለያዩ ቦታዎችን ፎቶ እንዳነሳ ያደርገኛል። አነሳለሁ። ከዛ ተጠራቅሞ በካርድ መልክ ይከፍለኛል እና በጣም ለረጅም ወራቶች ሰርቼ 300 400 500 ብር ነበር ሳገኝ ነበር። እነዚህ ናቸው አብዛኞቻችን የኦንላይን ስራ ተብለን እየተነገሩን ያሉት ወይም ደግሞ ብዙ ጊዜ በቀላሉ መንገድ ሊሰሩ የሚችሉ ነገሮች። በወር ውስጥ ካለፈ 500 1000 ብር ምናምን የሚያስገኝላችሁ በጣም ጥቂቶች ሊኖሩ ይችላሉ፣ ግን እነሱ ሃርድ ኢፈርት የሚፈልጉ ናቸው። የኦንላይን ስራ ምንድን ነው የሚለውን ካስተዋል በትልቁ ይመጣልን ነገር ምንድን ነው? እያንዳንዱ ኢንተርኔት ላይ የሚከናወን ነገር በሙሉ ምንድን ነው? የኦንላይን ስራ ነው። ያ ማለት ምንድን ነው? በሶሻል ሚዲያ የሚሰራ ስራ ምንድን ነው? የኦንላይን ስራ ነው። በዌብሳይት በኩል በኢሜይል በኩል እንዲሁም እናንተም አሁን ታፕ እየተደረገ የሚሰራው ነገር ለራሱ ትሬዲንግ ምንድናቸው? ኢንተርኔትን ቤዝ ያደረገ ነገር በሙሉ ምንድነው? የኦንላይን ስራ ነው። ብዙዎቻችን ያለን ፐርስፔክቲቭ መጀመሪያ መቀየር አለብን። የኦንላይን ስራ የእናንተን ስኪል፣ የእናንተን ችሎታ፣ የእናንተን አቅም የማይፈልግ ነገር አይደለም። ኢዚ ስራ አይደለም ማለት ኢፈርት የሚፈልግ ነገር ነው። እናንተ ለፍታችሁ ጥራችሁ ልታገኙት የምትችሉት አይነት ገንዘብ ነው እንጂ ጀስት ዝም ብሎ ቀለል ባለ ሁኔታ ብዙ ሰው የሚጠይቀኝ ምንድነው? ኢዚ ኦንላይን የሚሰራበት መንገድ ምን አለ? ኖ እንደዛ አይደለም። እንደዛ ከሆነ አሁን ያልኳችሁን ተጠቀሙ። ፕሪሚስ የሚባለው ምስቲል ይከፍላል፣ ግን ካርድ ነው። በጣም ለወራቶች ሰርታችሁ 500 ብር ሊሆን ይችላል የሚከፍላችሁ። እና የመጀመሪያ ፐርስፔክቲቫችሁ ምንድነው? የኦንላይን ስራ ሁለት ካታጎሪ ነው ያለው። አንደኛው ብዙዎች ስካም ብለው የሚያስቀምጡት ነው። ታፕ ማድረግ፣ ቪዲዮ ማየት፣ ሊንኮችን ምናምን ሼር ማድረግ፣ እነዚህ አንድ ካታጎሪ ናቸው። ከዛ ደግሞ በተቃራኒ ሳይድ ደግሞ ፒውር የሆኑ ስራዎችን እየተሰሩ የሚገኝባቸው ደግሞ አሉ። እነሱ ቀጣይ ላይ እናያቸዋለን ማለት ነው። በጣም ብዙ ሰዎች አስደንጋጭ የሆነ ገንዘብ እየሰሩባቸው ያሉ ማለት ነው። ግን ኢትዮጵያ ውስጥ የሚሰሩትን የኦንላይን ስራ ኢንዲቴል ከማየታችን በፊት በስርዓቱ ማስተዋል ያለብን ነገር ምንድነው? እንዳልኳችሁ ኦንላይን ስራ ማለት ምንድነው? ኤኒቲንግ ኢንተርኔት ላይ የስልካችንን ዳታ ከፍተን የምናከናውነው ወይም ደግሞ የምንሰራው ስራ በሙሉ የኦንላይን ስራ ተብሎ ይቀመጣል። ለምሳሌ ከነዛ ውስጥ አንድ ቪዲዮ ኤዲተር በቴሌግራም በኩል ከአንድ ክላይንት ጋር እየሰራ ከሆነ ይህ ሰው የኦንላይን ነው እየሰራ ያለው። ፍሪላንሰሮች አሉ አይደለ? በጣም ብዙ የማጠብቋቸው ስራዎች አሉ። ግን ምን ነገር ያስፈልገናል? መጀመሪያ ላይ የሚመጣው እንዳልኳቸው የስራ ሊስቶች አሉ። እኔም እየሰራኋቸው ያሉ በጣም ብዙ ሰው እየሰራቸው ያሉ ሊስቶች አሉ። ከዛ በፊት ግን ምን ያስፈልጋል? ፈርስት ቲንግ የሚመጣው ምንድነው? ስልክ ወይም ደግሞ ኮምፒውተር ያስፈልጋል። ቢካውዝ እንዳልኳችሁ ከኢንተርኔት ጋር ለመገናኘት ዳታ አክሰስ ለማድረግ ከሆነ ሰው ጋር ኮሚኒኬት ለማድረግ ዲቫይስ ያስፈልገናል። ስልክ ወይም ደግሞ ፒሲ ያስፈልገናል። ከዛ በመቀጠል የሚመጣው ነገር ምንድነው? ኢንተርኔት ያስፈልገናል። ያ ማለት ወይ 4G ዳታ ሊሆን ይችላል ስልካችን ላይ ወይም ደግሞ ዋይፋይን እየተጠቀም ሊሆን ይችላል ይህን ነገር አክሰስ የምናደርገው። ከዛ በሶስተኛነት ኦንላይን ላይ ለመስራት የሚያስፈልገን ሌላው ነገር ደግሞ ምንድነው? ሰርቪስ ኦር ፕሮዳክት ያስፈልገናል ማለት ነው። ወደ ኦንላይኑ ስንመጣ ምንድነው ብያችኋለሁ። ቅድም ያነሳውላችሁ አንድ ካታጎሪ አለ። ስካም ነው የምለው እኔ ኦልሬዲ ማለት በዛ ስንት ተለፍቶበት ለራሱ የሚገኝ ፒውር የሆነ ገንዘብ የለም። ወደዚህኛው ስንመጣ ግን የምትሸጡት አገልግሎት ወይም ደግሞ እቃ ያስፈልጋቸዋል። ሰርቪስ ኦር ፕሮዳክት ማለት ነው። እኔ ጋር በተወስደው ምንድነው? የምሸጠው ፕሮዳክት አለ፣ የምሸጠው ሰርቪስም አለ። ኦንላይን ላይ ያን ነገር ፕሬዘንት ማድረግ ይችላለሁ ማለት ነው። ከዛ በስተመጨረሻ ደግሞ ሊያስፈልጋችሁ የሚችል ነገር ምንድነው? እንደ ማቴሪያል ነገር ሳይሆን እንደ እውቀት ነው። ኢንተርኔት እንዴት ይሰራል? ስልክ እንዴት ይሰራል? ሶሻል ሚዲያው እንዴት ኦፕሬት ያደርጋል? ዌብሳይቶች እንዴት ይሰራሉ? ይህንን ቤዚክ አንደርስታንዲንግ ካላችሁ ማንኛውም ሰው ኦንላይን ላይ ገብቶ በጣም ብዙ ነገሮችን መስራት ይችላል። ሁሉም ሰው ኦፕን ነው። ማንኛውም ሰው እየተንቀሳቀሰ መስራት የሚችልበት ሴክተር።
ኦንላይን ላይ ለመስራት ቤዚክ ተብሎ የሚታሰቡት ነገሮች እነዚህ ናቸው። ከዛ በመቀጠል ግን ሁላችሁም እዚህ ጋር እንዴት አድርጊ ነው ኦንላይን ላይ መስራት የምችለው እንዳልኳችሁ ኦንላይን ምንድነው፣ ከዛ ምን ነገሮች ያስፈልጋሉ የሚለውን አንደርስታንድ አድርገናል። ኢትዮጵያ ውስጥስ ምን ሊሰሩ የሚችሉ ስራዎች አሉ የሚለውን ደግሞ እዚህ ጋር እዚህ ጋር 4 ካታጎሪዎች አሉ። ከነዛ ውስጥ የመጀመሪያው ምንድነው ሴሊንግ ፕሮዳክት ወይም ደግሞ እቃዎችን መሸጥ ማለት። ለዚህ ትልቅ ኤግዛምፕል የሚሆነው እኔ ነው። ለምሳሌ እኔ ጋር በምንመጣበት ሰዓት የተለያዩ የሲሲቲቪ ፕሮዳክቶችን ነው የሚሸጠው። ሶ 2 ሎኬሽን አለ። አንድ መገናኛ ጋር ሾሩም አለን። ከዛ አንድ ደግሞ ኢንሃውስ ኦፊስ ደግሞ አለን which is G+3 አሁን ኮንተንት ፊልም እያደረግንበት ያለ ተማሪ ድርጅታችን ውስጥ ከ20 በላይ ሰራተኞች አሉ። ኦልሞስት ወደ 24-25 አካባቢ ማለት። ከነዚህ ውስጥ 20 በላይ የሚሆኑት ኦልሬዲ ኦፕሬት የሚያደርጉት ምንድነው G+3 ኦፊሳችን ውስጥ። እዚህ ጋር ማንም ከስተመር አይመጣም፣ ማንንም አናስተናግድም። ሱቅ ውስጥ ደግሞ አንድ ሰው ብቻ ነው ያለው ከስተመሮችን የሚያስተናግድ ማለት ነው። ኦንላይን ላይ እንዴት እንደምሰራ እዚህ ጋር ላስረዳችሁ ቀለል ባለ ሁኔታ። የተለያዩ ፕሮዳክቶችን ምንድነው ቲክታክ ላይ ፕሮሞት እናደርጋለን፣ ቪዲዮ እየቀረጽን የተለያዩ ቲፖችን እየሰጠን ለከስተመር። የተለያዩ ሶሻል ሚዲያ ፕላትፎርሞች አሉ ልክ እንደነ ፌስቡክ፣ ኢንስታግራም፣ ቲክታክ ላይ ቪዲዮዎችን ፖስት እናደርጋለን። ከስተመር ይደውላል። ከዛ ከስተመሩ ከደወለ በኋላ እቃውን ያዛል፣ ይሄድለታል ማለት ነው። ባይገርማችሁ ከ90% በላይ ከስተመሮቻችን ወደ ሱቅ መጥተው አያውቁም፣ ከኛ ጋር ኢንፐርሰን ኢንተራክት አድርገው አያውቁም። እቃውን ያዛሉ፣ እቃውን ይዘንላቸው እንሄድና ይገጠምላቸዋል ማለት ነው። ዩሲ ኢንተርኔት ላይ ያለ ሶሻል ሚዲያን በመጠቀም እቃችንን ሸጠን ማለት ነው። ከስተመራችን ሱቅ ሊመጣ የሚችለው ምናልባት ከ10 አንድ ከስተመር ነው። እሱ መጥቶ ይገዛል፣ ቼክ ያደርጋል፣ እቃውን ይወስዳል ማለት ነው። ዩሲ ኦንላይኑን እየተጠቀምንበት ያለ ነው፣ ኢንተርኔቱን እየተጠቀምንበት ያለ ነው። ምንድነው ዳይሬክትሊ እቃን ለመሸጥ ነው። ከዛ በዘለለ ደግሞ ከስተመሮች ከኛ ጋር ኢንጌጅ እንዲያደርጉ ማለት ነው። አሁን በፊት ምንድነው ሱቅ ይከፈታል። ከዛ ሱቅ ላይ ምንድነው ሰው እየመጣ ይገዛል፣ ሲያልፍ ይመለከታል። ወይም ደግሞ ይሄ ወርድ ኦፍ ማውዝ ይባላል አይደለ? ሰው ለሰው እየተናገረ ቡቲኮች፣ እንደዚህ ፌመስ የሆኑ አንዳንድ ሬስቶራንቶች በሰው እየሰማናቸው ነው አይደለ የምንሄደው። ኦንላይን ግን ይህንን ኮምፕሊትሊ ቀይሮታል። ሶ the first one እኔ ነኝ። ከዛ በመቀጠል ኢዘዲን ከማልን ታውቁታላችሁ ሞስቶፊው አይደለ? ፊናማርት የሚባል ፕላትፎርም አለ፣ የኢኮመርስ ፕላትፎርም። ሶ ፕላትፎርም ላይ የሚከናወኑ ግብይቶች አሉ አይደለ? ሶ this guy የኦንላይን ኢኮመርስ ፕላትፎርም አለው ማለት ነው። ለምሳሌ ማስታወቂያዎችን እዛ ላይ ቢያከናውን ምንድነው በአፑ አማካኝነት የሚያገኘው ገቢ አለ። ፊናማርት ላይ የሚከናወኑ ሽያጮች አሉ። ከዛ ሽያጭ ላይ ደግሞ የሚያገኘው ገንዘብ ሊኖር ይችላል። ኦንላይን ላይ እየተከናወነ ያለው በቃ ዳይሬክትሊ ከነዛ ሽያጮች ውስጥ የሆነ ነገር እየተወሰደ ወደ አካውንት ይገባል ማለት ነው። እዚሁ ላይ ሌላው ደግሞ ኢትዮ አማዞን ወይም ደግሞ አቡኪ የሚባል ልጅ አለ፣ የተለያዩ እቃዎችን ኦንላይን ላይ የሚሸጥ አይደለ? ይህ ሰው ኦልሞስት ከከስተመሮች ጋር ኮምፕሊትሊ ያገናኝ እቃውን ኦንላይን ላይ ፕሬዘንት ያደርጋል፣ ይሸጣል። ከዛ ከስተመሮች እየደወሉ ሱቅ እየሄዱም ሊሆን ይችላል ይገዛሉ ማለት ነው። እያንዳንዱ ነገር የሚያሳየው ግን ምንድነው ኦንላይን ላይ ነው፣ ቲክታክ ላይ ነው፣ ፌስቡክ ላይ ነው። ዩሲ ኦንላይን ማለት እንደዚህ። ኦንላይን አንዱ ልትጠቀሙበት የምችሉበት ትልቁ ፓወር ምንድነው የተለያዩ ፕሮዳክቶችን ሪሴል ለማድረግ ማለት ነው። ከዛ በመቀጠል ደግሞ ናውሌጅ ወይም ደግሞ ስኪል ካላችሁ ደግሞ ስኪላችሁን ለመሸጥ ልትጠቀሙበት ትችላላችሁ። እዚህ ጋር ስንመጣ ብዙዎቻችን እንግዲህ ስለ ፍሪላንሰሮች ሰምተናል። ቪዲዮ ኤዲተሮች አሉ፣ ግራፊክ ዲዛይነሮች አሉ፣ አፕወርክ የሚባል ነገር፣ ፋይቨር የሚባል ነገር ኦልሞስት ያልሰማ ሰው አለ ብዬ አላስብም አዲስ ሞመንት። እዚህ ጋር ደግሞ ስኪላችን ወይም ደግሞ የምናውቀውን ነገር ነው እየሰጠን ያለ። ሶ የምናውቀውን ነገር በተለያዩ እነዛን ፕላትፎርሞች በመጠቀም መስራት። ፕሮግራመሮችን አይታችሁ ታውቃላችሁ አይደል? ቤታቸው ቁጭ ብለው ኮድ ያደርጋሉ። ኦንላይን ነው የሚሰሩት እነዚህ ሰዎች። በቃ ኢንተርኔትን እየተጠቀሙ ምንድነው ለሰዎች አገልግሎት ይሰጣሉ፣ ለሰዎች ምንድነው ኮድ ያደርጋሉ፣ ለካምፓኒዎች ይሰራሉ ከቤታቸው ማለት ነው። ሶ እንዳልኳችሁ ስኪልም ያስፈልጋል፣ እውቀትም ያስፈልጋል፣ ሀስልም ያስፈልጋል። ወደ ሶስተኛው ካታጎሪ ስንመጣ እዚሁ ጋር ኦንላይን ላይ ሊሰሩ ከሚችሉ ስራዎች ውስጥ ምንድነው ሰርቪስ መሸጥ ነው። ሰርቪስ ሽያጭ ላይ ስንመጣ ደግሞ በጣም ብዙ ሰዎችን አይታችኋል ብዬ አስባለሁ። የተለያዩ ሰዎችን ኮንሰልት የሚያደርጉ ኮች የሚያደርጉ ኢቨን እኔ አሁን ለምሳሌ የሚያስተምረኝ ሰው አለ። በሳምንት 3 ጊዜ እንገናኛለን። ኦንላይን ነው፣ ቪርቹዋል ሚቲንግ ነው የሚሆነው። ከሰውየው ጋር ተገናኝተን አናውቅም፣ ግን የተለያዩ ነገሮችን ኮች ያደርገኛል፣ ያስተምረኛል። ከዛ በየወሩ ክፍያ ከፍለዋለሁ። ይህ ሰውዬ ኦንላይን ነው እየሰራ ያለው። ሶ ኮች በማድረግ ኮንሰልት በማድረግ ሰዎች በማማከር የተለያዩ የሕክምና ኬዞችን ከቤታቸው ሆነው የሚሰሩ ሰዎች አሉ አይደለ? ይህ ምንድነው ኦንላይን ላይ የሚሰራ ስራ። ኢትዮጵያ ውስጥ በጣም ብዙ ሰዎች ይህንን ሰርቪስ የሚሰጡ አሁንም ሊስት ላይ አሉ። በመጨረሻነት የምናየው ደግሞ የተለያዩ አፖችን ዲዛይን እያደረጉ የተለያዩ ዌብሳይቶችን ደግሞ እየሰሩ ደግሞ የሚሸጡ ሰዎች አሉ። ፕሌይ ስቶር ላይ ገብታችሁ የሆነ አፕ ዳውንሎድ ስታደርጉ ምንድነው የሰራው ሰው አለ። ዳት ጋይ አፕ ዴቨሎፕ አድርጓል፣ ግን ኦንላይን ነው እየሸጠው ያለው። ፕሮዳክት ነው በቃ የአፕ ያ ዌብሳይት ምንድነው ፕሮዳክት ነው፣ ኦንላይን ላይ እየተሸጠ ነው ያለው። ሶ ኦንላይን ላይ በተለያየ መንገድ ኢትዮጵያ ውስጥ ሊሰሩ የሚችሉ መንገዶችን እንግዲህ ጠቅሼላችኋለሁ። በቃ በመሸጥ ሊሆን ይችላል፣ ሰርቪስ በመሸጥ ስኪላችሁን በመሸጥ ወይም ደግሞ ዌብሳይቶችን ዴቨሎፕ እያደረጋችሁ የተለያዩ ሰዎች በመሸጥ ብዙ መንገድ አለ። ከነዛ ውስጥ ደግሞ ሪሴል ማድረግ አንዱ ነው። እኔ እያደረኩት ያለሁት ነገር በጣም ብዙ ሰው ሪሴል እያደረገ፣ በጣም ብዙ ሰው ሰዎችን ኮንሰልት እያደረገ፣ በጣም ብዙ ሰው ሶሻል ሚዲያ ላይ ይሰራል አይደለ? ሶሻል ሚዲያ ማኔጅ የሚያደርጉ ፌስቡክ ላይ አዶችን ራን የሚያደርጉ ሰዎች ኦንላይን ነው የሚሰሩ። እነዚህ በኦንላይን ሊሰሩ የሚችሉ ነገሮች ናቸው። ሶ የምታውቁትን ነገር በኦንላይን አማካኝነት ራሳችሁን እያሳያችሁ ወይም ደግሞ የምታውቁትን ነገር ሼር እያደረጋችሁ የተለያዩ ሰርቪስ ኦር ፕሮዳክቶችን መሸጥ ትችላላችሁ ማለት ነው። ኦንላይን የሚሰራው በእንደዚህ እነዚህ ሜንሽን ካረግን በኋላ ቀጣይ ጥያቄያችሁ የሚሆነው ምንድነው? ሶ እንዴት አድርጌ ነው መጀመር የምችለው? በጣም ሲምፕል ነው። ይሄን ያክል ኮምፕሊኬትድ የሆነ ነገር የለውም። ስኪል
ካላችሁ ወይም ደግሞ የሆነ ስኪል እየተማራችሁ ከሆነ ከላይ ከጠቀስኩላችሁ ውስጥ አንዱን ምረጡ። ዩቲዩብ ቪዲዮዎችንም እየሰራችሁ ሊሆን ይችላል፣ ወይም ደግሞ ቲክታክ ላይ ኮንተንት ክሬት እያደረጋችሁ ኢትዮጵያ ውስጥ የተለመዱትን ነገሮች ማለት ነው። አንድ ኒሽ ፒክ ታደርጉና ለምሳሌ ሶሻል ሚዲያ ማኔጅመንት ከሆነ ኦኬ፣ እዛ ላይ የምትሰጡት አገልግሎት አለ፣ የምትሰጡት ሰርቪስ አለ። ሶ ፒክ አደረጋችሁ። ቀጣይ የምታደርጉት ምንድነው? ሲምፕሊ አንድ የሶሻል ሚዲያ አካውንት መክፈት ነው። ኢንስታግራም ላይ፣ ቲክታክ ላይ፣ ፌስቡክ ላይ አንድ አካውንት ከፍቱና ምንድነው የምትሰጡትን አገልግሎት ፕሮሞት ማድረግ ነው። እኔ ስጀምር ያደረኩት ነገር ያንን ለምሳሌ የሲሲቲቪ ፕሮዳክቶችን እሸጥ ነበር በፔድ አድስ ወይም ደግሞ ፌስቡክ ላይ ቡስት እያደረኩ ነበር እቃ ሲሸጥ የነበረው። ከዛ ወደ ምንድነው የቀየርኩት? ቲክቶክ አካውንት ከፈትኩና ስለ ሲሲቲቪ ቲፖችን መስጠት ጀመርኩ። የሲሲቲቪ ካሜራ ከመግዛታችሁ በፊት እንደዚህ ማወቅ አለባቸው ይሄን። ከዛ የምሰጣቸው ነገር ሰዎችን እየጠቀመ ሲሄድ ምንድነው እነዛ ሰዎች ይጠይቁኝ ጀመር። ለምን ካንተ እቃ እንገዛም? መተግጠምልን፣ ይሄንን ፕሮዳክት እንፈልጋለን እያሉ ሶ አሁን ላይ ብዙም ቲፕ ባንሰጥም ግን ፕሮዳክቶችን ፕሮሞት እናደርጋለን። ይህ እቃ አለ፣ እንደዚህ አይነት ፊቸር አለው፣ እንደዚህ ስንላቸው ከስተመሮቹ ኢንዳይሬክትሊ ይመጡና እየደወሉ ይገዙናል ማለት ነው። ሶ በመጀመሪያ ኒሻችሁን ትመርጣላችሁ። በሁለተኛነት ደግሞ የምታደርጉት ምንድነው አካውንቶችን ትከፍታላችሁ። ከዛ አካውንታችሁን ከከፈታችሁ በኋላ ደግሞ ቲፖችን እየሰጣችሁ የተለያዩ ነገሮችን ሼር እያደረጋችሁ እነዛ ሰዎች እናንተን ዳይሬክትሊ እንዲጠይቋችሁ ታደርጋላችሁ። ከዛ ስሩ ታይም ደግሞ ይህንን አገልግሎት እየሰጣችሁ በሄዳችሁ ቁጥር እኔ አሁን በጣም ለረጅም ጊዜ ኦንላይን ላይ ከሰራው በኋላ እንዳልኳችሁ አሁንም ከ10 አንድ ከስተመር ነው እየመጣ ሱቃችን ጋር እቃ የሚገዛው። 90% የሚሆኑት ምንድነው በቃ ያዛሉ፣ እንሄዳለን፣ አገልግሎት እንሰጣቸዋለን። ሶ በጊዜ ሂደት በስተመጨረሻ አካውንታችሁን ሴት አድርጋችሁ ሰርቪስ እየሰጣችሁ ከስተመሮች እየጠየቋችሁ አገልግሎት መስጠት ከቻላችሁ በኋላ ኤዘር ኦፊስ ልከፍቱ ትችላላችሁ፣ ወይም ደግሞ ሾሩም ከፍታችሁ የሚሰጡትን አገልግሎት ኦር ፕሮዳክት ደግሞ ፊዚካሊም ቪርቹዋሊም ወይም ደግሞ ኦንላይንም ኦፍላይንም አድርጋችሁ ሁለቱን መስራት ትችላላችሁ። በእንደዚህ አይነት መንገድ በጣም ብዙ ሰዎች ኢትዮጵያ ውስጥ ብዙ ነገሮችን እየሰሩ ነው ያሉት ኦንላይን ላይ የትም ሳይንቀሳቀሱ። እኔ አሁን ወደ ሱቅ የምሄደው በወር ውስጥ በጣም ጥቂት ጊዜ ያለው ምናልባት ሄድኩ ከተባለ በሳምንት አንድ ጊዜ። አብዛኛውን ስራ የምሰራው ምንድነው ከጂ+3 ኦፊሳችን ወይም ደግሞ ቤታችን ሆነ ነው። ሶ በጣም ቀላል የሆነ የብዙ ሰዎችን ህይወት የሚያቀል ነው። ግን ይህ ሁሉ ሲባል ምንድነው የእናንተን እውቀት የእናንተን ስኪል አይጠይቅም ማለት አይደለም። ሶ ሜክ ዮርሰልፍ ሬዲ። ሶ ከላይ የጠቀስኩላችሁ ነገሮች ደግሞ እየሰራችሁ ገቢያችሁ ማሳደግ የምትፈልጉ ከሆነ የሰራሁላችሁ ቪዲዮ አለ እዚህ ጋር ከዜሮ እንዴት ወደ 100 ሺህ ራሳችሁ ማሳደግ እንደምትችሉ። ይህንን ቪዲዮ አይታችሁ ደግሞ እያንዳንዱ የምትሰሩትን ስራ ደብል ማድረግ የምትችሉበት ስትራቴጂ እዛ ጋር ተቀምጧል። በሌላ ቪዲዮ ቀጣይ ሳምንት እንገናኛለን። መልካም ጊዜ